ይሁን ጻድቅ ይሁን ይረብርባት እኔ ከሕጉ አላድናትም። ነገር ግን ራሴን የሚከስ ነገር አለ ወይ የለም እስቲ ጀምሯል። እሺ ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እሺ እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ምናቸው ወቀሳቸው? አንዱ እንዲህ ሊወረውር ካለ በኋላ የባለፈው ያንተ ስራ ሲል ድንጋዩን ቁጭ አደረገና አይ እኔ አልጀምርም አለ። ሁለተኛው ደግሞ እንዲህ አለና የባለፈው የነሳ ደግሞ አለ። ያኛው እንደዚህ እያለ ድንጋቸውን ምን አደረጉ? እንደ ካብ አስቀምጦ ሄዱ። እሺ ከሽማግሌዎችም ጀምሮ እስከ ኋለኛው አንድ አንድ እያሉ ወጡ። ስንት እያሉ? አንድ አንድ እያሉ። እንዳይማሩ የግል ጥያቄ ነው። አንተ ኃጢአት ሰርተህ ነበርክ ብትል ማን ይነግራል? አሁን ጥያቄው የምንድን ነው? የግል ነው። ስለዚህ ኃጢአታቸውን አወቁና ምን መሆን ጀመሩ? መውጣት ጀመሩ። የየራሳቸውን ኃጢአት እየተመለከቱ መውጣት ጀመሩ። ኢየሱስም ብቻውን ቀረ፣ ሴቲቱም በመካከል ቆማ ነበረች። ከዛ በኋላ ኢየሱስ ምን ሆነ? ብቻውን ቀረ፣ ሴቲቷም በመካከል ቆማ ነበረች። እሺ ኢየሱስም ቀና ብሎ ከሴቲቱ በቀር ማንም ባላያት ጊዜ አንቺ ሴት እነዚህ ከሳሾችሽ ወዴት አሉ? ኢየሱስ ጠየቃት። እሺ የፈረዱብሽ የሉምና አላት። እርሷም ጌታ ሆይ አንድስ እንኳን አለች።